ሰላም ሰላም ቅዱሳን ሰላምና ጸጋ ይብዛላችሁ በየትኛውም ዓለም ክፍሉ ናችሁ ይህን መልእክት የምታዳምጡ ቤተሰብ ለዚህ ቤት አዲስ የሆናችሁ ይህንን ቤት ፎሎ በማድረግ የዚህ ቤት ቤተሰብ በመሆንና ለሌሎች ደግሞ ይጠቅማል ካላችሁ ሼርና ኮፒ ሊንክ በማድረግ ከኔ ጋር እስከ መጨረሻ እንድትቆዩ በእግዚአብሔር ፍቅር አሳስባችኋለሁ። አሁን በፊታችሁ የመጣሁት በጣም የሚገርምና ድንቅ የሆነውን አንድ በውስጤ ላይ እግዚአብሔር ያስቀመጠውን መልእክት ይዤ ይህ መልእክት የሚገኘው ትንቢተ ኤርምያስ ምዕራፍ 17 ቁጥር 1 ጀምሮ ያለው የእግዚአብሔር ቃል ይሆናል። ከቁጥር 5 ጀምሮ እኔ አነባለሁ። ይሄኛውን ቃል ከኔ ጋር አንስታችሁ አብራችሁ ከኔ ጋር እንድታነቡ አሳስባችኋለሁ። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 5 ጀምሮ እንዲህ ይላል። እግዚአብሔር እንዲህ ይላል፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው፣ እርሱም በውሃ አጠገብ እንደተተከለ ዛፍ ነው ይላል። ስለዚህ ምን ልላችሁ ፈልጌ ነው? በእግዚአብሔር ታመኑ ልላችሁ ፈልጌ ነው። በእግዚአብሔር መታመን የሚለውን ሐሳብ ላይ ነው በጣም ሊያወራ የሚፈልገው። ኤርምያስ ሁለት ሐሳቦችን በዚህ ቦታ ይናገራል። ከቁጥር 5 ጀምሮ በእግዚአብሔር ስለማይታመን ስለ አንድ ሰው ይናገራል። ከቁጥር 7 ጀምሮ ደግሞ በእግዚአብሔር ስለሚታመን አንድ ሰው ይናገራል። በእግዚአብሔር የማይታመን ይላል ልቡን ደግሞ ከእግዚአብሔር የሚመልስ ልቡን በስጋ ለባሹ ክንዱ የሚያደርግ በስጋ ለባሹ የሚደገፍ በምድራዊ ነገር የሚደገፍ እሱ አለ የተረገመ ነው አለ። ቁጥር 7 ላይ ደረሰና በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው እሱ ብሩክ ነው ይለናል። እንግዲህ በእግዚአብሔር መታመን ትልቅ ክብር ነው ወገኖች። እግዚአብሔርን ማመንና በእግዚአብሔር መታመን ይለያያል። እግዚአብሔር ከማመን በላይ መታመንን ይፈልጋል። በየትኛው መከራ ውስጥ ብትሆኑ፣ የትኛው የህይወት ችግር ውስጥ፣ የትኛው የህይወት ቻሌንጅ ውስጥ ስታልፉ በእግዚአብሔር መታመን መቻል አለባችሁ። ስለዚህ በእግዚአብሔር የሚታመን ሰው ምን ይሆናል ብላችሁ ከጠየቃችሁ አንደኛ የተባረከ ነው ወይንም ብሩክ ይሆናል። ይሄንን የሚናገረው ኤርምያስ ነው። በዚህ ስፍራ ላይ ቁጭ አድርጎ ይነግረናል። ከቁጥር 5 ጀምሮ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀት ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬውም እንደማይቋረጥ ዛፍ ይሆናል ይላል። አያችሁ፣ በዚህ ቦታ ላይ ብዙ መልእክቶች አሉ። እንግዲህ እናንተ ይህን ክፍል በደንብ በስነ ስርዓት ስታጠኑ ብዙ ነገር አለ። ስለ ልምላሜ ያወራል፣ ስለ ፍራማ ህይወት ያወራል። በእግዚአብሔር የሚታመን እሱ ይለመልማል ይላል። በውሃ አጠገብ እንዳለ ዛፍ ነው ይላል። ምሳሌ የሚያደርገው እንግዲህ በውሃ አጠገብ እንዳለ ዛፍ ብሎን። ውሃ አጠገብ ያለው ዛፍ እስኪ አስቡበት ለጥቂት ሰከንድ። በውሃ አጠገብ ያለው ዛፍ በድርቅም ቀን እንደገናም በዝናብም ቀን እንደገና በተለያየ ቀናቶች በውሃ አጠገብ ያለ ዛፍ ሊደርቅ አይችልም። ለምን ካላችሁ ሶርሱ ጋር ስላለ ማለት ነው። በውሃ አጠገብ ስላለ ማለት ይህ ማለት ምንድነው? በእግዚአብሔር የሚታመን እምነቱን ደግሞ እግዚአብሔር ያደረገ እምነቱ እግዚአብሔር የሆነ ሰው እሱ የተባረከ ነው። ድርቅም ይመጣል፣ በመከራ ቢያል፣ በችግር ቢያል፣ በቻሌንጅ ቢያል፣ በተለያየ ነገሮች ውስጥ ቢያል አይፈራም። ምክንያቱም እግዚአብሔርን ስለታመነ። የእስራኤል ሕዝብ በእግዚአብሔር ይታመናል። የግብፃውያን ሕዝብ ደግሞ በፈረሳቸው፣ በሰረገላቸው፣ በብላቸው ይታመናሉ። አያችሁ ልዩነት እኳል። በእግዚአብሔር የሚታመን ሰው በጠላት ቢሰደድም በመከራ ውስጥ ቢያልፍም ልዩነት አለ። የእስራኤል ሕዝብ ለተወሰነ ዓመታት ለብዙ ዓመታት በመከራ ውስጥ ነበር ያለፉት። ለብዙ ዘመናት በመከራ ከ430 ዓመት ሙሉ እስኪ አስቡት፣ እስኪ የመከራውን ዘመን ያንን አልፎ እግዚአብሔር ተስፋ ወዳረገላቸው ምድር ለመንቀሳቀስ ወደዛ ምድር ለመግባት ሲወጡ እንኳን የግብፅ ወታደሮች ተከትሎ ከሱ ጋር መጥቶ ነበር። ለዚህ እስራኤላውያን ከግማሽ እስራኤላውያን እኮ እምነታቸው እኮ ተሸርሽሮ ነበር። ግማሽ እስራኤላውያን እኮ እምነታቸው እኮ ተበታትኖ ነበር። ወገኖች እግዚአብሔር መልካም። ስለዚህ በእግዚአብሔር ታመን። ሁለተኛ በእግዚአብሔር የሚታመን ሰው አንደኛ ብሩክ ይሆናል ብያለሁ። ሁለተኛ ይለመልማል። አያችሁ ስለ ልምላሜ ስናወራ ብዙ ጊዜ ልምላሜ
ስለበላን ስለጠጣን ብር ስላለ በዚህ ምድር ላይ ብዙ ስኬት ስላለ ልምላሜ ያለን ብሎ ማለት አይደለም። ልምላሜ ያለው በእግዚአብሔር ውስጥ ነው። ከእግዚአብሔር ጋር በመስማማት ነው። መጽሐፍ ቅዱስ በምሳሌ ላይ ስትመለከቱ 1:33 ላይ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል። ከመከራ ስጋት የሚያርፍ ትውልድ እየለመለመ ይኖራል። ከልምላሜ ወደ ልምላሜ ከልምላሜ ወደ ልምላሜ እየለመለመ ይኖራል። በመከራ ውስጥ እንኳን እግዚአብሔር ሞገሱ ይሆንለታል። እግዚአብሔር ኃይሉ ይሆንለታል። እግዚአብሔር በችግር ውስጥ እንኳን ረድኤት ይሆንለታል። አያችሁ የእስራኤል ሕዝብ በእግዚአብሔር ስለታመነ እግዚአብሔር ከመጀመሪያው እስከ መጨረሻው ከነሱ ጋር ነበር። ልዩነት ሲመጣ የእስራኤል ሕዝብ ባህር ለሁለት ተከፍሎ በደረቅ ምድር ተሻገሩ። የእስራኤል ጠላቶች ግን የባህር እራት ሆነው ቀሩ። አያችሁ በእግዚአብሔር የማይታመኑ ሰዎች ውጤት ይሄ ነው። የባህር እራት መሆን ነው። በእግዚአብሔር የሚታመኑ ሰዎች በደረቅ ምድር ተሻግሮ እግዚአብሔር ወደ ተናገረላቸው ስፍራ መድረስ ነው። አስተውላችሁ ከሆነ ሐዋርያት ሥራ ምዕራፍ 28 ላይ ሐዋርያ ቅዱስ ጳውሎስ በ27 በነበረው የጉዞ ውስጥ በጣም መከራ እንዳለ ቻሌንጅ እንዳለ ውጊያ እንዳለ በጣም ይነግራቸው ነበር። በጣም ይነግራቸው ነበር። ይሄ መንገድ ጉድ ነው ከባድ ነው ምናም ብሎ ሲናገር ነበር። እነሱ ግን ሊሰሙት አልቻሉም። ለምንድን ነው ያልሰሙት ካላችሁ እነዚህ በመርከብ ውስጥ የነበሩ ሰዎች በእግዚአብሔር ከመታመን ይልቅ መርከቡን የሚነዳው በሹፌሩ ነው ታመኑት። አያችሁ ጳውሎስ ደግሞ ሹፌሩን አይደለም ያየው። ጳውሎስ ደግሞ የመጡ ተሳፋሪዎችን አይደለም ያየው። እግዚአብሔር መንገዱ ላይ አውሎ ንፋስ እንደሚነሳ መርከቢቱም እንደምትበጠበጥ ምንም ያክል ፕሮፌሽናል ቢሆን ምንም ያክል መርከብን መንዳት የሚችል ሰው ቢሆን እንኳን ውጊያ እንዳለ ነበረ ስናግራቸው የነበረው። ይህ ጉዞ በጣም ከባድ ነው ይላቸው ነበረ። እዛ የገቡ ተሳፋሪዎች ግን ከእግዚአብሔር ድምጽ ይልቅ እግዚአብሔር ከሚናገረው ድምጽ ይልቅ መርከቡን በሚነዳው በዛ ሹፌሩ ነው የታመኑት። መጨረሻ ላይ እግዚአብሔር እየተናገረው አልቀረምና መርከቢቱ ተናወጠች። ትልቅ አውሎ ንፋስ ወጣ። በዛን ጊዜ የብዙ ሰው ልብ ተከፋፈለ። የብዙ ሰው እምነት እንዳለ ተበታተነ። ሲበታተን በዛ ጊዜ ጳውሎስ ቆሞ እንዲህ አለ፣ አይዟችሁ ከናንተ አንድስ ነፍስ እንኳን አትጠፋም። ምክንያቱም ሰምቻለሁ፣ ገና ሲወጣ ሰምቻለሁ። አያችሁ ምንም ነገር ውስጥ ብትሆኑ፣ በመከራም ብትሆኑ፣ በቻሌንጅ ውስጥ ብትሆኑ፣ በውጊያ ውስጥ ብትሆኑ፣ በጣም በተለያየ መከራ ውስጥ ብታልፉ በእግዚአብሔር ታመኑ፣ በሰው አትታመኑ። አንዳንዶች በብራቸው ይታመናል፣ አንዳንዶች በስልጣናቸው ይታመናል፣ አንዳንዶች በዘመዳቸው ይታመናል፣ አንዳንዶች በምድር ላይ በሚታየው ነገር ይታመናል። ዳዊት እንደዚህ ያለ አንድ ጊዜ አይኖችን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ ብሎ በተናገረበት ጊዜ ረዳቴ ግን አለ ሰማይና ምድርን የፈጠረው እግዚአብሔር አይደለምን ብሎ ምላሽ ለራሱ ሰጠ። አያችሁ በእግዚአብሔር ታመኑ፣ በሱ ታመኑ። ስትታመኑ እግዚአብሔር አምላክ ይረዳችኋል፣ አቅም ይሆንላችኋል። ሞገስ ባጣችሁት ነገር ላይ እግዚአብሔር ሞገስን ይሰጣል። የመጨረሻው በእግዚአብሔር የሚታመን ሰው ምን ይሆናል የሚለው ማጠቃለያ ሐሳብ ፍራማ ይሆናል። አያችሁ ማገልገል ብቻ ፍራማ አገልግለን ፍራማ ካልሆን ኪሳራ ነው። ሰብከን ፍራማ ካልሆን ኪሳራ ነው። እየዘመርን ፍራማ ካልሆን ኪሳራ ነው። እየጸለይን ፍራማ ካልሆን ኪሳራ ነው። ብዙ ሰዎች ጸልዮ ሰብኮ ዘምሮ መጨረሻቸው ግን ፍራማ አልሆነም። ምክንያቱም ምንድነው ካላችሁ በእግዚአብሔር ታምኖ አልጨረሱም። በመጀመሪያ በእግዚአብሔር ታመኑና በመጨረሻ በሆነ ነገር ይታመናል። በዛን ጊዜ እግዚአብሔርም የራሳቸውን ኃይል እንዲያው የራሱ የታመኑትን ነገር እንዲማሩበት እንዲገነዘቡበት በዛን ጊዜ እግዚአብሔር አምላክ ለነሱ ማስተማሪያ ይሰጣቸው ነበር። ስለዚህ በእግዚአብሔር ታመኑ። እግዚአብሔር አምላክ የሚታመን አምላክ ነው። በመጨረሻ አንድ ጥቅስ ልጨምርና ልጨርስላችሁ። በእግዚአብሔር የሚታመኑ ለዘላለም እንደማይናወጡ እንደ ጽዮን ተራራ ናቸው ይላል ዳዊት። በእግዚአብሔር የሚታመን እንደ ጽዮን ተራራ ደግሞ በእስራኤል ዙሪያ እንደዚህ ተከቦ ስላለ በትኛውም ውጊያ ታልፎ አይሰጥም። ስለዚህ ይህንን መልእክት እንደዚህ በሚል ሐሳብ አጠቃልላለሁ። በእግዚአብሔር ታመኑ፣ እግዚአብሔር ይታመናል።